ስለዚህ እርግጠኛ ነኝ የመጀመሪያው ጥያቄያችሁ የሚሆነው የካንሰር የዞዲያክ ኮከብ ያላቸው ሰዎች ከመቼ እስከ መቼ የተወለዱ ናቸው የሚለው ነው። በእርግጠኝነት ለእናንተም ክሊር እንዲሆን ከዚህ በፊት የዞዲያክ ኮከባችሁን የማታውቁም ስለምትኖሩ እኔ ካንሰር ሆን አልሆን እያላችሁ የተጠራጠራችሁ ቪዲዮውን እንዳታዩት። ሰላም እንዴት ናችሁ የቻናላችን ተከታታዮች? እኔ ያለሁላችሁ በያላችሁበት ሰላማችሁ ይብዛልኝ ቤተሰቦች። ዛሬ የምንወያይበት ርዕስ ስለ ካንሰር የዞዲያክ ኮከብ ስላላቸው ሰዎች ባህሪያት ይሆናል። የካንሰር የዞዲያክ ኮከብ ስላላቸው ሰዎች ባህሪያት። ከዚህ በፊት እንደተነጋገርነው ከ12ቱ የዞዲያክ ኮከቦች ካንሰር አንደኛው ነው። አንደኛው የዞዲያክ ኮከብ ነው። ዛሬ ስለነሱ ባህሪያት አጠር ያለ ቪዲዮ ነው ያዘጋጀውላችሁ። ካንሰር የሆናችሁ ይህንን ቪዲዮ እንደምትወዱት ጥርጥር ስለሌለኝ እንደተለመደው ላይክ አድርጋችሁ ጀምሩ። ለዚህ ቻናል አዲስ የሆናችሁ ደግሞ ከዚህ በኋላ የእናንተም የዞዲያክ ኮከብ የመሰራት እድል ስላለው ስለእናንተም የዞዲያክ ኮከብ ባህሪያት ስለምናወራ ይህንን ቻናል ሰብስክራይብ አድርጉ፣ ቀድሞ ቪዲዮ እንዲደርሳችሁ ማለት ነው። ስለዚህ እርግጠኛ ነኝ የመጀመሪያው ጥያቄያችሁ የሚሆነው የካንሰር የዞዲያክ ኮከብ ያላቸው ሰዎች ከመቼ እስከ መቼ የተወለዱ ናቸው የሚለው ነው። በእርግጠኝነት ለእናንተም ክሊር እንዲሆን ከዚህ በፊት የዞዲያክ ኮከባችሁን የማታውቁም ስለምትኖሩ እኔ ካንሰር ሆን አልሆን እያላችሁ የተጠራጠራችሁ ቪዲዮውን እንዳታዩት። የካንሰር የዞዲያክ ኮከብ ያላቸው ሰዎች ከሰኔ 15 እስከ ሐምሌ 16 በዚህ የቀን ጋፕ ውስጥ ያሉ ሰዎች ናቸው የካንሰር የዞዲያክ ኮከብ አላቸው ተብለው የሚጠሩት ማለት ነው። ስለዚህ ከሰኔ 15 እስከ ሐምሌ 16 የዞዲያክ ኮከባችሁ ከሆናችሁ እናንተ ካንሰር ናችሁ። ከዚህ በኋላ እስከ መጨረሻው የምገልጸው ባህሪያት የእናንተን የዞዲያክ ኮከብ ማተር ያደርጋል ወይ ደግሞ ባህሪያችሁን ይገልጻል ማለት ነው። ስለዚህ ሁላችሁም በተለይ በዚህ የቀን ጋፕ ውስጥ ያላችሁ ሰዎች ይህንን ቪዲዮ ላይክ በማድረግ ጀምሩት ማለት ነው። ብዙ ጊዜ ካንሰሮች ያው ኮመን የሆነ ባህሪ አለ። ነገር ግን አንዳንዴ ባህሪያችን ይለዋወጣል ወይ ደግሞ በየቀኑ ከምናሳልፈው ከሰዎች ከሚያውቁም ባህሪያት ለየት ያለ ባህሪ እናሳያለን። በካንሰሮች ይህ እንደዚህ አይነት ባህሪ የሚከሰተው ብዙ ጊዜ ጨረቃ ሙሉ በምትሆንበት ሰዓት ነው። እናንተም እስኪ በዙሪያችሁ ሰዎች ካሉ የምታውቋቸው ሰዎች ካሉ ከሰኔ 15 እስከ ሐምሌ 16 ባለው የቀን ጋፕ ውስጥ የተወለዱ ሰዎች ጨረቃ ሙሉ በምትሆንበት ሰዓት አስተውሏቸው። ሌላ ጊዜ ከምታውቁት ባህሪያት ለየት ያለ ባህሪ የማሳየት ቴንደንስ ያላቸው ማለት ነው የካንሰር የዞዲያክ ኮከብ ያላቸው ሰዎች። ብዙ ጊዜ የካንሰር የዞዲያክ ኮከብ ያላቸው ሰዎች ግልጽ ናቸው። በግልጽነታቸውና በተጫዋችነታቸው ይታወቃሉ በማህበረሰቡ ዘንድ። በጣም ተጫዋች ናቸው። ቀልድ መፍጠር ይችላሉ። ከሰዎች ጋር መግባባት ይችላሉ። ትንሽ ግን ያው ግልጸኝነት ይጎድላቸዋል ተብሎ ይታመናል። በመጫወት በፈን በመዝናናት ረገድ የሚታሙ አይነት ሰዎች አይደሉም። ነገር ግን የሚሰማቸውን ስሜት ወይ ደግሞ የሚሰማቸውን ነገር አውጥተው ለመናገር በጣም ብዙ ጊዜ ይቸገራሉ ይላል የዞዲያክ ሳይንሱ ማለት ነው። እንዳልኳችሁ አብዛኞቹ ካንሰሮች ቀልድ አዋቂ ናቸው። በዛውም ልክ ደግሞ አድናቆት ወዳጅ ናቸው። ለምሳሌ ቀልድ አዋቂ ናቸው ካልኳችሁ ለቀለዱት ነገር አድናቆትን ፊድባክ ይጠብቃሉ። ለቀለዱት ነገር ያልኳችሁ አሁን ከነገርኳችሁ ሴናሪዮ ጋር እንዲሄድ ነው እንጂ በብዙ ረገድ ካንሰሮች አድናቆትን ይፈልጋሉ፣ መደነቅን፣ መወደስን ይፈልጋሉ። ብዙ ጊዜ እንደዚህ አይነት ሰዎች ስልጣን ወንበር ላይ ሲሆኑ ለምሳሌ የሚቃወሟቸውን ወይም ደግሞ የነሱን ሐሳብ የማይጋሩ ሰዎችን የእርምጃ የመውሰድ ወይ ደግሞ ለምን አላደነቃችሁኝም ወይ ደግሞ ለምን ሳፖርት አላደረጋችሁኝም ወይም ደግሞ ሳፖርት የሚያደርጓቸው ደግሞ ካሉ ሳፖርት ያላደረጓቸውን የማጥቃት አይነት ባህሪ ይታይባቸዋል። እንዲሁም ደግሞ ወደ ታችኛው ማህበረሰብም ስንወር ካልተደነቁ የማኩረፍን ወይም ደግሞ ደስ ያለ መሰኘትን ባህሪያት ያሳያሉ። አቅሙና ጉልበቱ ካላቸው ደግሞ ከፍ ወዳለ እርምጃ እስከ መሄድ ድረስ ባለመደነቅ ምክንያት ይሄንን የማድረግ ባህሪ ያላቸው ሰው ካንሰሮች፣ አብዛኞቹ ካንሰሮች አድናቆትን ይሻሉ፣ አድናቆትን ይፈልጋሉ። አድናቆት እንዲቸራቸው በጣም ብዙ ነገሮችን ይሞክራሉ። ሌላው ካንሰሮች በጣም ትልቁ ወይ ደግሞ ኮመን ባህሪ ተብሎ ደግሞ የሚጠራው በጣም አሮጌ ነገሮችን ይፈልጋሉ፣ ይወዳሉ። ለምሳሌ የድሮ ሙዚቃ ማጫወቻ፣ የድሮ ልብስ፣ የድሮ የተባሉ ነገሮችን በጣም
ለነሱ ቦታ አላቸው። የማስቀመጥ ወይም የመንከባከብ ባህሪያቸው በጣም ከፍ ያለ ነው። ሰው ለካንሰር ወዳጅ ወይ ደግሞ ካንሰር ዘመድ ካላችሁ የድሮ ነገርን ስለሚወድ የድሮ ነገርን ማጣጣል፣ የድሮ ነገርን ሁሉን ነገር ነው የምላችሁ ያለሁት እቃ አይደለም። ኢቭን ለምሳሌ ስርዓት፣ የድሮ ስርዓትን መውደድ፣ የድሮ ስርዓትን ማወደስ፣ የድሮ ሙዚቃን መውደድ፣ እንዳልኳችሁ ልብስ፣ ጫማ ከሆነ የድሮ ነገር፣ የድሮ ኢኩዊፕመንት፣ ካሜራ፣ እንደዚህ ፊልም ማድረጊያ ነገሮች፣ የድሮ እቃዎች፣ እናቶች ከሆኑ ለምሳሌ ቤት ውስጥ ያሉ የድሮ የሚባሉ ከቤቱ አንጻር የድሮ የሚባሉ ነገሮችን የማስቀመጥ ባህሪያቸው በጣም ከፍ ያለ ነው እና ካንሰሮች ትልቁ የሚለዩበት ባህሪ የድሮ ነገሮችን አብዝተው ይወዳሉ፣ አብዝተው ይጠነቀቃሉ። እነሱንም ለማስቀመጥ ለመንከባከብ ጊዜና ቦታ ይሰጣሉ ማለት ነው። ስለዚህ ካንሰር ወዳጅ ካላችሁ እባካችሁን የድሮ ነገርን በማጣጣል እንዳታስከፉት ጥንቃቄ አድርጉ ቤተሰብ። ከዛ ቀጥሎ ሌላኛው ካንሰሮች በጣም 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 የሚታወቁበትና በጣም የሚወደሱበት፣ ይሄ በጣም በፖዚቲቭ ነገር ነው የሚታየው፣ ትልቁ ነገራቸው ሚስጥር መጠበቅ ነው። እንዳልኳችሁ ቅድም መጀመሪያ ላይ የነገርኳችሁን አስታውሱ። ግልጽ አይደሉም፣ ነገሮችን እንዲሁ እንደመጣላቸው አይናገሩም ከሚለው ባህሪም የመጣ ሊሆን ይችላል ተብሎ ይገመታል። ካንሰሮች በጣም ሚስጥር ጠባቂ ናቸው። ለካንሰሮች ይሄንን አትንገር ብላችሁ ተናገራችሁ፣ ያ ሚስጥር ራሳችሁን ተጠራጠሩት። እነሱን ከመጠራጠር ራሳችሁን እኔ እንዳላወራው ብላችሁ ተጠራጠሩ። ካንሰሮች ይሄንን አትንገር ተብለው ተነግረው ሚስጥር ማባከን የሚባል ነገር ላይ በጣም 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 ጥንቁቅ ከሚባሉ የዞዲያ ኮከቦች ዋነኞቹና ግንባር ቀደሞቹ ናቸው። ካንሰሮች በዚህ ይለያሉ። በዚህም ነው በጣም ብዙ ካንሰሮች የስለላ ተግባር ላይ ተሰማርተው እንደዚህ ኤጀንት በመሆን ከሙያ ከስራ ዘርፋቸው አንዱ የሚጠቀሱበት የስለላ ወይ ደግሞ ያው ሚስጥር መጠበቅ የሚጠይቁ የሙያ ዘርፎች ላይ በጣም ተመራጮች ናቸው። እናንተም እንደዚህ አይነት ስራ ካላችሁ ካንሰሮችን ከመምረጥ ወደኋላ እንዳትሉ። ይሄ ምንም ጥርጥር የሌለው በጣም የሚወደሱበት የሚደነቁበት ጉዳይ ነው። ሌላው ካንሰሮች አንድ የሚታወቁበት ነገር ምግብ ይወዳሉ። ምግብ በጣም ነው የሚወዱት። ምግብ ይወዳሉ ስንል ግን ምን አይነት ምግብ አወዳደር ነው? በጣም መመገብ ወይ ደግሞ ልክ እንደ ታውረሶች አሁን ምግብ ይወዳሉ። ግን ታውረሶች ምግብ የሚወዱት ምንድነው? በጣም መመገብ ይወዳሉ፣ አብዝተው ይመገባሉ ነው። ገብቷችኋል አይደለ? የሚወዱት ከመመገብ አንጻር ነው። ካንሰሮች ጋር ስንመጣ ግን ከመመገብ አንጻር ሳይሆን ምግብን የሚወዱት በጣም ጥንቁቅ ናቸው፣ ይሳሱለታል። አሁን ለምሳሌ ምግብ ተርፎ እንዲደፋ አይፈልጉም። አሁን የታውረሶችና የካንሰሮች የምግብ መውደድ አይነቱ የሚለያየው እዚህ ጋር ነው። ታውረሶች ይብሉ፣ በቃ ይትረፍረፍ፣ ይደፋ፣ ብቻ እነሱ ይብሉና ይጥገቡ፣ እነሱ እንዲበሉ ነው ዋና ፍላጎታቸው። ካንሰሮች ጋር ስንመጣ ግን ቅድም እንዳልኳችሁ ምግብ እንዲደፋ አይፈልጉም። በጣም መርጠው ነው የሚመገቡት። ይሄ ምንድን ነው የምንለው? በጣም ክላስ የሆነ ነገር ማለት ነው። ይሳሳሉ፣ ለምግብ ይሳሳሉ። ሲደፋ ሲባክን በጣም ይከፋቸዋል። እና ምግብ የሚወዱት ከዚህ አንጻር ነው። ካንሰሮች ቅድም እንዳልኳችሁ በጣም የክላስ ሰዎች ናቸው። ካንሰሮች ማለት በጣም ክላስ ያበዛሉ፣ ክላስ ይወዳሉ። ከዛም የመነጨ ነው። ቅድም እንዳልኳችሁ የድሮ ሙዚቃዎችን፣ የድሮ እቃዎችን፣ የድሮ ስርዓቶችን፣ የድሮ የተባሉ ነገሮችን እንደሚወዱት ሁሉ እዚህኛውም የራሳቸው የሆነ አቋም አላቸው። ምግብ ሲባክን ሲደፋ አይወዱም። እና ይሄ ክላስ የሚባል አይነት ባህሪ ነው። እና ካንሰሮች የሚታወቁት በዚህ ነው። በመጨረሻ ካንሰሮች ብዙ ሰው የሚስማማበት አንድ ጉዳይ አለ። ካንሰሮች ለእናትነት ተመራጭ ናቸው። ብዙ ጊዜ እናቶች አይታችሁ ከሆነ በቃ በጣም ይጨነቃሉ፣ አብዝተው ይጨነቃሉ። ኦቨር የሚባል አይነት ጭንቀት ይጨነቃሉ። ካንሰር እናት ካለቻቸው ከእናንተ በላይ እድለኛ ሰው የለም። ካንሰሮች ምን አይነት ባህሪ ያላቸው መሰላችሁ? በተፈጥሮ ካንሰሮች ምን አይነት ባህሪ ያላቸው? የሌለን ነገር እዚህ መሬት ላይ ኤግዚስት የማያደርግን ችግር ወይ ደግሞ መሬት ላይ የሌለን ነገር ፈጥረው በጣም ይጨነቃሉ። እንዲህ ቢሆንስ፣ እንዲህ ቢፈጠርስ፣ እንዲህ ቢያጋጥምስ ብለው እንደዚህ አይነት ባህሪ ያላቸው። ይሄ ሞር እናትነትን የሚገልጽ ነው። የአብዛኞቻችሁ እናቶች እርግጠኛ ነኝ የሆነ ወጣ ስትሉ ልጅ እንደዚህ ቢገጥመውስ፣ ምንም እናንተ እኮ ፈን እያደረጋችሁ እየተዝናናችሁ ነውና
ካንሰሮች እንደዚህ አይነት ባህሪ ያላቸውና ብዙ ጊዜ ካንሰሮች ለእናትነት ተመራጭ ናቸው ወይ ደግሞ እናትነት ይሆንላቸዋል፣ ይንሰፈሰፋሉ የሚባሉ አይነት ነውና እስኪ እናንተ በዙሪያችሁ ያለ የታዘባችሁት ካለ ከሰኔ 15 እስከ ሐምሌ 16 የተወለደ ሰው እንደነገርኳችሁ ካንሰር ነው የሚባለው የካንሰር የዞዲያክ ኮከብ አለው ብሎ ነው የሚጠራው የአስትሮሎጂ ሳይንስ። ስለዚህ እንደዚህ አይነት ሰዎችን በእርግጠኝነት ከታዘባችሁ እስኪ ኮሜንት ሴክሽን ላይ አሳውቁኝ። እነዚህ ከላይ የጠቀስኳቸው ባህሪያት ቀልደኝነት፣ የድሮ እቃዎችን መውደድ፣ አብዝቶ መውደድ፣ አድናቆትን መሻት፣ ሚስጥርን መጠበቅ፣ ለምግብ ያለ ጥንቃቄ እና በጣም አብዝቶ መጨነቅ፣ እንደዚህ ቢፈጠርስ ቢሆንስ ብሎ የመጨነቅ እነዚህ ባህሪያት እናንተ ጋር ከተንጸባረቀ እስኪ ኮሜንት ሴክሽን ላይ አሳውቁኝ። ቀጣይ እንሰራላችሁ የምትፈልጉት የዞዲያክ ኮከብ ካለም እንደዚሁ ኮሜንት ሴክሽን ላይ አሳውቁኝ። ይህንን ቪዲዮ ከወደዳችሁት ላይክ ማድረግ በፍጹም እንዳትረሱ፣ እንደዚህ አይነት ተደጋጋሚ ቪዲዮዎች እንዲደርሷችሁ። በተረፈ እወዳችኋለሁ። አሌክስ ነኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ፒስ አውት